ከፍተኛ ገቢ የሚያስገኙ የዩቲዩብ ኮንተንቶች ወይም ይዘቶችን የማስቃኛቸው ይሆናል ማለት ነው። እንግዲህ ሰላም ውድ ቻናላችን ቤተሰቦች፣ በዛሬው ፕሮግራም እንግዲህ ምርጥ 10 ከፍተኛ ገቢ የሚያስገኙ የዩቲዩብ ኮንተንቶች ወይም ይዘቶችን የማስቃኛቸው ይሆናል ማለት ነው። እንግዲህ ሁላችሁም ታውቃላችሁ በዩቲዩብ ቪዲዮ በመስራት ገንዘብ ማግኘት እንደሚቻል ማለት ነው። ነገር ግን ሁሉም ቻናሎች እኩል ገቢ አያስገኙም። ለምሳሌ አንድ ቪዲዮ ማለት ነው 100,000 እይታ ወይም ቪው አግኝቶ የሚያገኘው ገቢ አንድ የፋይናንስ ቪዲዮ በ10,000 እይታ ብቻ ሊያገኘው ይችላል ማለት ነው። ይህም የሚሆነው እንግዲህ የዩቲዩብ አርፒኤም ወይም ሲፒኤም ማለትም በ1,000 እይታ ክፍያ ልዩነት ምክንያት ነው ማለት ነው። ታዲያ በዚህ እንግዲህ ወደፊት ከፍተኛ ክፍያ የሚያስገኙ አስተዋዋቂ እንግዲህ ከፍተኛ ገንዘብ የሚከፍሉ አሏቸው ወይም ኒች ወይም ደግሞ የኮንተንት አይነቶች የትኞቹ ናቸው ከፍተኛ ገቢ የሚያስገኙ የሚሉትን ምርጥ 10 ከዚህ ቀጥሎ የማቀርብላችሁ ይሆናል። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በዛሬው ቪዲዮ ከፍተኛ አርፒኤም ያላቸውን ምርጥ 10 የዩቲዩብ ኮንተንቶችና እንዲሁም በእነዚህ ዘርፎች እንዴት መጀመር እንደምትችሉ በዝርዝር እንመለከታለን ማለት ነው። በመጀመሪያ የምናየው እንግዲህ ፋይናንስ፣ ኢንቨስትመንት እና ክሪፕቶ የሚሉትን ነው። ይሄ ቁጥር 1 ላይ የተቀመጠ ከፍተኛ ገቢ የሚያስገኝ ኒች ነው ማለት ነው፣ ወይም ኮንተንት ነው ማለት ነው። የግል ፋይናንስ ኢንቨስትመንት እንዲሁም ክሪፕቶ ከረንሲ ወይም ደግሞ ፐርሰናል ፋይናንስ ኤንድ ኢንቨስቲንግ ይባላል። ይህ ዘርፍ እንግዲህ በዩቲዩብ ታሪክ ሁልጊዜ ከፍተኛ ክፍያ ያለውና መጀመሪያ ላይ የተቀመጠ የኒች አይነት ነው ማለት ነው። የፋይናንስ ቪዲዮ በ1,000 ብቻ እንግዲህ በ1,000 ብቻ እይታ ብቻ ማለት ነው ከ15 እስከ $50 ሊከፍል ይችላል ማለት ነው። አንድ በዚህ ዘርፍ ለተሰማራ ዩቲዩበር ማለት ነው። በ1,000 ቪው ብቻ እንግዲህ ተመልከቱ ከ15 እስከ $50 ሊከፈለው ይችላል ማለት ነው። ይህ ደግሞ ለምን ከፍተኛ ገቢ አስገኘ የሚለውን ምክንያት ስንመለከት እንግዲህ አስታዋቂዎቹ ባንኮች፣ የኢንቨስትመንት መተግበሪያዎች፣ የብድር ድርጅቶች እንዲሁም ትሬዲንግ ፕላትፎርሞች ናቸው። እነዚህ ኩባንያዎች ታዲያ እንግዲህ አንድ ደንበኛ ለማግኘት ከፍተኛ ገንዘብ ለመክፈል ዝግጁ ናቸው ወይም ደግሞ ከፍተኛ ኢንቨስት ያደርጋሉ ወይም ደግሞ ከፍተኛ ብር ይመድባሉ ማለት ነው። በዚህ ዘርፍ ላይ እንግዲህ ፕሮሞሽን ለመስራት ወይም ማስታወቂያ ለመስራት ማለት ነው። ከእናንተ ምን ይጠበቃል? በዚህ ዘርፍ ምን ኮንተንት ለስራ ብላችሁ ብታስቡ የገንዘብ ቁጠባ ዘዴዎችን ማስተማር ትችላላችሁ። የፋይናንስ እና ኢንቨስትመንት መመሪያዎችን ማስተማር ትችላላችሁ። እንዲሁም የክሪፕቶና የስቶክ ማርኬቲንግ ትንታኔዎችን በዚህ ኮንተንት ስር ማዘጋጀት ትችላላችሁ ማለት ነው። በዚህ ከፍተኛ ገንዘብ ማግኘት ትችላላችሁ ማለት ነው። ምክንያቱም በዚህ በፋይናንስ ዘርፍ ቁጥር 1 ላይ የተቀመጠ ኒች ነው ማለት ነው። ሁለተኛ ደረጃ ላይ የተቀመጠ እንግዲህ ከፍተኛ ሪቬኑ ወይም ገቢ ከሚያስገኙ ኒቾች ወይም ኮንተንቶች መካከል ኦንላይን ቢዝነስ እና ዲጂታል ማርኬቲንግ ነው ማለት ነው። በኦንላይን ቢዝነስ እና ዲጂታል ማርኬቲንግ ወይም ደግሞ ሜክ መኒ ኦንላይን ማርኬቲንግ ማለት ነው። ሰዎች እንግዲህ በቤታቸው ተቀምጠው ተጨማሪ ገቢ ማግኘት እንደሚችሉ ማወቅ ይፈልጋሉ። ወይም ድሮፒንግ ሺፒንግ እና አፊሊየት ማርኬቲንግ ወይም ደግሞ ፍሪላንሲንግ እንዴት እንደሚሰራ የሚያስተምሩ ቻናሎች ከፍተኛ ተከታይና እይታ ያላቸው ቻናሎች ናቸው ማለት ነው። ይህም ከፍተኛ ክፍያ ወይም ሪቬኑ ያገኛሉ። ለምን ከፍተኛ ገቢ በዚህ ማግኘት ተቻለ ብለን ስናይ ደግሞ እንግዲህ ሶፍትዌሮችን፣ ዌብሳይት ሆስቲንግ አቅራቢዎች እንዲሁም የኦንላይን ኮርስ ሻጮችን የሚያስተዋውቁ ኩባንያዎች ከፍተኛ በጀት አቅም ስላላቸው ነው እንግዲህ። ስለዚህ ከፍተኛ ገንዘብ ከፍለው ማስታወቂያ ያሰራሉ ማለት ነው። በዚህም ቁጥር 2 ላይ ተቀምጧል ማለት ነው። ምን ኦንላይን ቢዝነስ እና ዲጂታል ማርኬቲንግ ማለት ነው። በዚህም እንግዲህ ተጨማሪ የገቢ ምንጭ ማግኘት ይቻላል። እንግዲህ ከዩቲዩብ ማስታወቂያ በተጨማሪ በአፊሊየት ሊንክ ወይም ምርቶቻቸውን በማስተዋወቅ ከሽያጭ ኮሚሽን በማግኘት እጅግ ከፍተኛ የሆነ ገንዘብ መስራት ይቻላል ማለት ነው። በሶስተኛ ደረጃ የተቀመጠው እንግዲህ ቴክኖሎጂና የእቃዎች ግምገማ ወይም ቲች ጋይደንስ ሪቪው የሚባለው ነው ማለት ነው። ይሄም እንግዲህ በቁጥር 3 ላይ ተቀምጧል ማለት ነው። ምክንያቱም እንግዲህ አዳዲስ ስልክ፣ ላፕቶፕ፣ ካሜራ ከመግዛታቸው በፊት አብዛኛው ሰው እንግዲህ በዩቲዩብ ነው ሪቪው የሚያደርግ ወይም አስቀድሞ በዩቲዩብ ስለሚያይ ነው ማለት ነው። ስለዚህም የዲጂታል ቴክኖሎጂ ከፍተኛ እይታ ብቻ ሳይሆን ያለው ከፍተኛ አርፒኤም ወይም ገቢ ይኖረዋል ማለት ነው።
ለምን እንደዚህ ሆነ ወይም ለምን በዚህ ኒች ላይ ከፍተኛ ገቢ ተገኘ ብለን ምክንያቱን ብንጠይቅ እንግዲህ እንደ አፕል፣ ሳምሰንግ፣ ዴል ያሉ ግዙፍ የቴክኖሎጂ ኩባንያዎች ምርቶቻቸው ላይ ማስታወቂያ ለማስገባት ከፍተኛ ገንዘብ ይመድባሉ ማለት ነው። በዚህም ከፍተኛ ገቢ በአንድ ሺህ እይታ ይገኝበታል ማለት ነው። እንግዲህ ከዚህ ላይ እንደ ምክር የታከለበት ምንድነው እነዚህ ቻናሎች ከዩቲዩብ አድሰንስ ባሻገር ከብራንድ ጋር በማገናኘት የስፖንሰርሺፕ ውል ከፍተኛ ገቢ ያገኛሉ ማለት ነው። በስፖንሰርሺፕ ከአድሰንስ ጋር ማለት ነው ከፍተኛ ገቢ ይገኝበታል ማለት ነው። ከቪው በተጨማሪ ማለት ነው። አራተኛው እንግዲህ ትምህርትና የሶፍትዌር ትምህርቶች ወይም ኤዱኬሽናል ኮንተንት ኤንድ ቱቶሪያልስ በሚለው ነው። የፕሮግራሚንግ፣ ኮዲንግ፣ የቪዲዮ ኤዲቲንግ፣ የግራፊክ ዲዛይን እንደ ፎቶሾፕ እንዲሁም የቋንቋ ትምህርቶችን የሚሰጡ ቻናሎች እጅግ ተፈላጊ ናቸው። ስለዚህም እነዚህ የቴክኖሎጂ ዘርፍ ቲች ስለሆኑ ምንድነው ከፍተኛ ገቢ ያስገኛሉ ማለት ነው። እነዚህም ለምን ተፈላጊ ሆኑ ብለን ስናይ እንግዲህ ተመልካቹ እውቀት ለመቅሰም የሚመጡ አዋቂዎች በመሆናቸው አስተዋቂዎች ለምሳሌ የትምህርት ተቋማት፣ የሶፍትዌር ኩባንያዎች ለዚህ ታዳሚ ማስታወቂያ ይከፍላሉ ማለት ነው። ለዚህ ታዳሚ ማስታወቂያ ማሳየት ይፈልጋሉ ወይም ይወዳሉ ማለት ነው። ከዚህም በተጨማሪ የራስዎን ኮርስ በኢቡክ በመጠቀም ማለት ነው ወይም በማዘጋጀት ለተመልካች በመሸጥ ተጨማሪ ገንዘብ ማግኘት ትችላላችሁ ማለት ነው። ከፍተኛ ገቢ ከሚያስገኙ ኒቾች መካከል አምስተኛውን ስንመለከት ሪል ስቴት እና የቤት ማደስ ስራዎች ናቸው ማለት ነው። ወይም ደግሞ ሪል ስቴት ኤንድ ሆም ኢምፕሩቭመንት የሚለው ኒች ነው ማለት ነው። ይህም እንግዲህ የቤቶች ሽያጭ፣ የቤቶች ውስጥ ማስጌጥ ወይም ኢንቴሪየር ዲዛይን እንዲሁም የሪል ስቴት ኢንቨስትመንት ቪዲዮዎች ከፍተኛ ቁጥር ያለው ሀብታምና ውሳኔ ሰጪ ታዳሚ ያላቸው በመሆኑ ነው ማለት ነው። ለምን ተፈላጊ ሆነ ወይም ከፍተኛ ሪቬኑ ለምን አገኘ ብለን ስንመለከት የዚህን ደግሞ የሪል ስቴት ወኪሎች፣ የቤት እቃዎች አምራቾችና የግንባታ ድርጅቶች ማስታወቂያቸውን ለማስተላለፍ ትልቅ በጀት ይመድባሉ። በአንድ ሺህ እይታ የሚከፈለው ገቢም በጣም ከፍተኛ ነው ማለት ነው። ስድስተኛ ስንመለከት እንግዲህ ጤና፣ አካል ብቃትና የአኗኗር ዘይቤ ወይም ደግሞ ሄልዝ ፊትነስ ወይም ዌልነስ የሚለው ነው ማለት ነው። በዚህም ደግሞ ሰዎች ስለ አካል ብቃት፣ ክብደት መቀነስ፣ ጤናማ አመጋገብ እንዲሁም የአእምሮ ጤና ያላቸው ትኩረት እየጨመረ መጥቷል ማለት ነው። በአሁን ጊዜ በዩቲዩብ ሰርች በማድረግ ማለት ነው። የገቢ ምንጩን ስንመለከት ደግሞ እንግዲህ በዚህ ዘርፍ የመጨረሻ ውጤት የሚያመጡ ማሟያዎች ወይም ሰፕሊመንት፣ የጅም እቃዎች፣ የፕሮቲን ፓውደሮች እንዲሁም የአካል ብቃት አፕሊኬሽኖች ማስታወቂያ ስለሚበዛበት ከፍተኛ ክፍያ ያለው ማለት ነው። በተጨማሪም የራስዎን ስልጠና ፕሮግራም ወይም ወርክአውት ፕላን መሸጥ ትችላላችሁ ማለት ነው። በዚህ ሰባተኛው ኒች እንግዲህ ምንድነው አውቶሞቲቭ እና የመኪና ግምገማ ወይም ካር አውቶሞቲቭ የሚለው ነው ማለት ነው። በዚህም ስለ አዳዲስ መኪኖች፣ የመኪና ጥገና፣ የፍጥነት ሙከራዎች የሚያቀርቡ ቻናሎች እጅግ ብዙ ተመልካች እና ከፍተኛ አርፒኤም ያላቸው ናቸው ማለት ነው። ምን ብለን ስንጠይ እንግዲህ የመኪና አምራቾች፣ የመንገድ ኢንሹራንስ ኩባንያዎች እንዲሁም የዘይት መለወጫ አቅራቢዎች በየዓመቱ በቢሊዮን የሚቆጠር ዶላር ለማስታወቂያ ያወጣሉ ማለት ነው። ይህ ደግሞ ለዩቲዩበሮች ከፍተኛ የገቢ ምንጭ ይሆናል ማለት ነው። ስምንተኛ ስንመለከት እንግዲህ ፋሽን፣ ውበትና የመዋቢያ ምርቶች ወይም ፋሽን ኤንድ ቢዩቲ የሚለው ኮንተንት ነው። የውበት እቃዎች፣ የልብስ ፋሽኖች፣ መዋቢያ ስራዎች ወይም ሜካፕ ቱቶሪያል ናቸው። እንግዲህ እነዚህ የሜካፕ አሰራር፣ የልብስ አለባበስ ስታይል እንዲሁም የቆዳ እንክብካቤ ወይም ስኪን ኬር ቪዲዮዎች በተለይ በወጣቶች ዘንድ እጅግ ተወዳጅ ስለሆኑና ሰዎች ሰርች አድርገው በቀላሉ ስለሚያገኙት ከፍተኛ እይታም ይኖረዋል። ከፍተኛ ገንዘብ ወይም አርፒኤም ይገኘዋል ማለት ነው። በዚህ ማግኘት ይቻላል። ለምን ተወዳጅ ሆነ ብለን ስንጠይቅ እንግዲህ ምንም እንኳ የዩቲዩብ አድሰንስ ክፍያ መካከለኛ ቢሆንም በዚህ ዘርፍ ከብራንድ ስፖንሰርሺፕ አንጻር ቁጥር 1 ነው። እንግዲህ ከብራንድ ስፖንሰር አንጻር ግን ቁጥር 1 ነው ማለት ነው። ትልቅ የውበት እቃዎች አምራቾች እንግዲህ ለምርቶቻቸው ማስታወቂያ ከፍተኛ ገንዘብ ይከፍላሉ ማለት ነው። ዘጠነኛው ኮንተንት እንግዲህ የጉዞና የቪሎግ ኮንተንቶች ናቸው ወይም ደግሞ ትራቭል ኤንድ ቪሎጊንግ ነው። ይህ ዘጠነኛ ላይ የተቀመጠው ውድ የሆነው ኮንተንት ማለት ነው። የተለያዩ ሀገራት ሆቴሎችና ባህሎችን የሚያስተዋውቁ የጉዞ ቪዲዮዎችን እንግዲህ ከፍተኛ እይታ ያገኛሉ ማለት ነው። የገቢ ምንጭም እንግዲህ የአየር መንገድ ኩባንያዎች፣ የሆቴል ማስያዣ አፕሊኬሽኖች፣ ቡኪንግ.com እንደዚህ የመሳሰሉ የጉዞ ኤጀንሲዎች ማስታወቂያ ያስገባሉ ማለት ነው። በተጨማሪም ነፃ ሆቴል ማረፊያና የጉዞ ቲኬት በስፖንሰርሺፕ ማግኘት
ይቻላል ማለት ነው። አስረኛውና የመጨረሻው እንግዲህ ጌሚንግ እና ኤሌክትሮኒክስ ነው ማለት ነው። ጌሚንግ ምናልባት እንግዲህ 1000 እይታ የሚከፈለው ገንዘብ አርፒኤም ከአንደኛው ፋይናንስ ዘርፍ ጋር ሲነጻጸር አነስተኛ ሊሆን ይችላል። ነገር ግን ጌሚንግ እጅግ በጣም ከፍተኛ ቁጥር ያለው እይታ ወይም ቮሊዩም ኦፍ ቪው ያገኛል ማለት ነው። ለምን ተመረጠ ብላችሁ ብትጠይቁ ደግሞ በቀጥታ ስርጭት ወይም ላይቭ ስትሪም ወቅት ከደጋፊዎች የሚላክ ሱፐር ቻት፣ የቻናል አባልነት ወይም ሜምበርሺፕ እና የጌሚንግ ኮምፒውተር ስፖንሰርሺፕ ከፍተኛ ገቢ እንዲያገኝ ያደርገዋል ማለት ነው።